ይስጥልኝ ውድና የተከበራችሁ የሰላም ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ውድ ተከታታዮች ስለምትመለከቱኝ፣ ሼር ስለምታደርጉኝ ከልብ አመሰግናለሁ። አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። እንግዲህ ሰላም ዩቲዩብ ያው ቶሎ ቶሎ ባትመጣም ጠፋ እያለች ትመጣለች ማለት ነው እና እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ለክርስቲያን እምነት ተከታዮች እንኳን ለሰኔ ሚካኤል በሰላም አደረሳችሁ አደረሰን። ሰኔ ሚካኤል በያለንበት ሁላችንም ይጠብቀን። ቅዱስ ሚካኤል ባለንበት ስደት ላይም ያለነው በሰላም ለሀገራችን ያብቃን እና ደግሞ ቅባቱን አሳይኝ ብላችሁኝ ነበረ። ይህን ቅባት ነው እና ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ በኮሜንትም አሳየኝ መላበይኝ እኔንም ፀጉርሽን ያሳደገልሽ ላላችሁኝ ያው የኔን ፀጉር ያሳደገልኝ ቅባት ይህ ቅባት ነው ማለት ነው። እና ጓደኛዬ ደግሞ ሎሽን አምጪ ያለችኝ ሎሽን በነገራችን ላይ ከኔ ጋር ተመሳሳይ ነው። ገዝቼላታለሁ፣ አልታሸገም ገና። ይሄ ሎሽን በጣም ምርጥ ሎሽን ነው። ይሄ ሎሽን ማለት ነው። ስንት ነው የገዛሁትኝ? 4 ነው የገዛሁት። በነገራችን ላይ 4 ፍሬ ነው የገዛሁት። 2 ለኔ 2 ለሷ ማለት ነው። 2 ለኔ 2 ለሷ። ያው በጣም ምርጥና ምርጥ ሎሽን ነው ይሄ ሎሽን ማለት ነው። መግዛት ለምትፈልጉ ምዛችሁት ወደ ኢትዮጵያ መሄድ ለምትፈልጉት ምርጥ ሎሽን ነው። ተጠቀሙት፣ ግዙት። ደግሞ 17 ድርሃም ነው። በድርሃም 17 ድርሃም እና ደግሞ ያው እንግዲህ ዝግጅት ላይ ነኝ ወደ ኢትዮጵያ ለመሄድ። በቅርብ ቀን እገባለሁ ወደ ኢትዮጵያ እና ቅባቱ ደግሞ ይሄን ይመስላልኝ። ለኔም እኔ ኢትዮጵያም አቮካዶ ቅባትና ዘይት ስለሚስማማኝ ለኔ ባልወስድም ችግር የለውም ይሄንን ማለት ነው። ለጓደኛዬ ግን ጨምሬ እገዛለሁ ገና ማለት ነው። ለኔ ያያዝኩኝ የገዛውኝ ሎሽን ነው። እንደገና ደግሞ አጥር ሽቶ ገዝቻለሁ። ይሄን ሽቶ ከሴትዬ እናት ነው የገዛሁት። ነጋዴ ነች የገዛኋትኝ። ይሄንን 150 ብላኝ ከዛ እኔ የገዛኋትኝ 120 ነው። ተከርክራ 120 ገዝቻታለሁ ማለት ነው። በጣም ምርጥና ምርጥ ነው። በነገራችን ላይ እኔ ለራሴ ሳይሆን ለሰው ስጦታ በጣም ስደት ላይ ሆኜ እንባ ያለቀስኩበት ነገር ነበርና ባለውለታዬ ናት። ለሷ ነው ይሄ ሽቶ ማለት ነው። ለሷ ነው። አንዲት አክስት አለችኝና ለሷ ነው ይሄ። በጣም ስደት ላይ ሆናችሁ ደግሞ ውለታ የዋለላችሁን ሰው አትረሱትም እና ይሄ ለሷ ስጦታ ነው። እዚህ ጋርም አለ፣ ይሄም አለ። ይሄ ደግሞ ለባሏ ነው። ያኛውን ለሷ ይሄኛውን ለባሏ ነው የገዛሁት ማለት ነው። እና ደግሞ ይሄም አለ፣ ይሄም አለ። እነዚህ ለኔ ናቸው። ለኔ ነው የገዛኋቸው እነዚህን ማለት ነው። እና ውድ ቤተሰቦቼ በእርግጥ እዚህ ጋር ስደት ላይ ሆናችሁ አንድ ሰው በቃ ያልጠበቃችሁት ሰው የሆነ ነገር ሲያደርግላችሁ መቼም አትረሱትም። መቼም በቃ ያኔ እቃ በቃ ምን ብዬ ልንገራችሁ ያን ሰው ለመግለጽ በቃ እዛው ስደርስ ከሷ ጋር ስደርስ አወራችኋለሁኝ እና ያለውን ስሜት ማለት ነው። እና ለማንኛውም የኔ ውድ ቤተሰቦች የገዛሁት ሎሽንም የገዛሁት ሽቶም ይህን ይመስላልኝ። መግዛት ለምትፈልጉ ደግሞ የሴትዬን ስልክ ቁጥር እሰጣችኋለሁኝ። እሷ ሁሉም ጋር ትሸጣለች። ቤቱ መላክም ትችላለች።
የሴትዬ ሽቶ በጣም ምርጥ ነው። ምርጥ በነገራችን ላይ ራሷም ትሰራለች፣ ከህንድ ሀገርም ታመጣለች ማለት ነው። አሁን ይህንን ያመጣችው ተሳፍራ ስለነበረ ከህንድ ሀገር ነው ያመጣችው፣ ግን ራሷም ትሰራለች ሴትየዋ ማለት ነው። የሴትዬ እናቷ ማለት ነው። እና ይህን ይመስላል የኔ ውድ ቤተሰቦች። ስለምታበረታቱ ላይክ ስለምታረጉኝ አመሰግናለሁ። የሰው ስጦታ ያልኳችሁን ደግሞ እዛው እነሱ ጋር ሁኜ ብገልጸው ይሻለኛል። እነሱ ፊት ብገልጽላችሁ የተሻለ ይሆናል ማለት ነው። እና ቅባቱን አሳየኝ ላላችሁኝ ስክሪንሾት አድርጋችሁን መግዛት ትችላላችሁ። ግን የትኛውም ቦታ ሱቅ ስትሄዱ አለ፣ ይሄ የትኛውም ቦታ አለ ማለት ነው። እና አሁን የኔ ፀጉር ይኸው እንደዚህ ነው እንግዲህ ፀጉሬ ማለት ነው። እና ምርጥ ቅባት ነው በነገራችን ላይ የኔ ፀጉር እንደዚህ ሱቅ ላይ ያሉት ሌሎች በቀደም ያሳየዋችሁ እነሱ ናቸው የማይስማሙኝ እንጂ ሌላው ቅባት እና አቮካዶ እነ ዘይት ይስማሙኛል። እና ይሄንን ለጓደኛዬ ሽታው ራሱ ብዙ አይከብድም፣ ብዙ የሚያስጠላ እንትን አይደለም ሽቶም ይታያል። ሽታው ይሄ ራሱ እንዴት ደስ እንደሚል። ይሄኛው ግን ከባዲው ራሱ ቀላል አይደለም እና በጣም ነው የሚጣፍጠው ሽታው በጣም እና ስጦታ እንደዚህ ትንንሽ ነገሮች ብዙ የማይከብዱ ነገሮች በእርግጥ ይሄ ሽቶ ምናምን ነው የሚባሉት ችሎ ያነሳሉ። በነገራችን ላይ ቀላል አይደሉም ሲበዙ ማለት ነው። ብዙም ሳታበዙ ኮተታ ሳታበዙ ነው ወደ ሀገር መግባት ወደ ሀገር ስታስቡ ራሱ ማለት ነው። ብዙ ኮተት ማብዛትም ጥሩ አይደለም። አሁን እኔ በእርግጥ የተወሰነ ኮተት አለኝ እዚህ ጋር ሻንጣዎቼ ምናምን አሉ። ግን ያን ያክል ብዙ የሚያስጠላ ኮተት ምናምን አይደለም። ያኔ ብዙም አይደለም የሚይዘው ኮተት ያን ያክል የሚካበድ አይደለም። እግዚአብሔር ይመስገን። ኮተት ማብዛትም አልፈልግም በነገራችን ላይ እዛ ከባድ ነው ሁሉም ነገር በሀገራችን ላይ ያለ አይደለ። ስለዚህ ኮተት ማብዛት ጥሩ አይደለም። ብራችን ቁጥብ አድርገን እዛው ሀገራችን ላይ ሄደን ብንገዛ ይሻላል። ማናገኛቸውን እዛ ሄደን ውድ የሆኑብንን ነገሮች እነ ሽቶ ምናምን እዛን ብንገባ አሪፍ ነው ብዬ አስባለሁ። እንደኔ ማለት ነው። እና ስለምታበረታቱኝ ላይክ ስለምታደርጉኝ ከልብ አመሰግናለሁ። ካያችሁት አይቀር ደግሞ ላይክ አድርጉ፣ ሼር አድርጉ። ዝም ብላችሁ እንዳታልፉ ፕሊስ አበረታቱኝ። እወዳችኋለሁ ቤተሰብ። ላይክ አድርጉ፣ ሼር አድርጉ። ይሄኛውን ከፍቻ ሳይቻችኋለሁ በነገራችን ላይ ይሄኛውን እና ላይክ አድርጉ፣ ሼር አድርጉ ቤተሰብ አበረታቱኝ። ሰዓቴን እያነሳብኝ ነው በነገራችን ላይ ሰዓቴ በእርግጥ ቶሎ ስለማልለቅ ስለማልገባ ይመስለኛል ሰዓቴን እያነሳብኝ ነው። እንግዲህ ሰዓቴን እንድሞላ አግዙኝ፣ አበረታቱኝ፣ ላይክ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ ቤተሰብ። የማዳምን ቅመም አበረታቱ፣ ሰብስክራይብ አድርጉ። ዩቲዩብ እስቲ ምን አይነት እስኪከፈለን እስክናየው ጓጉተናል ስላላችሁ ጓጉተናል። እና ደግሞ ስደት ላይ ያላችሁ እንደዚህ በማዳም ዋይፋይ ላይ ለምንጠቀመው ምናምን እንደዚህ ከፍታችሁ ሞክራችሁ ሀገራችን ስንገባ እንሰራለን በሚለው ሁላችሁም እየሰራችሁ ተጠቀሙ። ቪዲዮ ስሩ። ሀገር ስንገባ የመስሪያ ብር እንኳን ባይኖረን በዩቲዩባችን እናድጋለን፣ እንበረታታለን እርስ በርሳችን እና ስሩ፣ ቪዲዮ ልቀቁ። እንደዚህ ነው የምላችሁ። እኔ ሌላ የምለውም ነገር የለም።
እና ቅባቱም ይሄ ነው፣ ሎሽኑም ይሄ ነው። ይሄ ሎሽን በነገራችን ላይ ለስላሴው ምናምን በጣም ምርጥ ሎሽን ነው እና ወደ ሀገር ስትሄዱ ይሄ ሎሽን እዛችሁ ትሄዱ። ስክሪንሾት አድርጉ የምትፈልጉ ሰዎች ማለት ነው። እና በጣም ምርጥ ሎሽን ነው፣ ግዙ ማለት ነው ቤተሰብ። እና ወዳችኋለሁ፣ አከብራችኋለሁ። ቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ላይክ ሼር ማድረጋችሁን እንዳትረሱ ቤተሰብ።